ኢትዮጵያ በአስከፊና አውዳሚ የጦርነት ጠርዝ ላይ ትገኛለች ሲል ዘአፍሪካን ሪፖርት ዘገበ። አገሪቱ ባለፉት 8 ዓመታት ከፖለቲካዊ ቃል ኪዳን ወዳልተጠበቀ ፖለቲካዊ ቀውስ መግባቷን ያተተው ዘአፍሪካን ሪፖርት በተለይ በአሁኑ ሰዓት ሁሉም ብረት ያነሱ ኃይሎች መንግስትን ለመቅጠም የጋራ ግንባር መፍጠራቸው አገሪቱን ካሁን በፊት ታይቶ ወደማይታወቅ አስከፊና አውዳሚ ጦርነት ሊያስገባት ይችላል። የትግራይ ጦርነት ከተቀሰቀሰ ጊዜ አንስቶ የአገሪቱ ሰላምና ጸጥታ ሁኔታ በሁሉም አቅጣጫ ይበልጥ እየከፋ መምጣቱን ያወሳው ዘገባው በአንድና ሁለት ግንባር የነበረው ግጭትና ውጊያ በአሁኑ ሰዓት በብዙ ግንባሮች ፈንድቶ የአገሪቱን መጻኢ ዕድል እጅግ አሳሳቢ አድርጎታል ብለዋል። ነገሩን ይበልጥ አሳዛኝና አሳሳቢ የሚያደርገው ደግሞ ከዚህ ሁሉ ጦርነትና ውድመት በኋላ አሁንም መንግስትና ተቀናቃኞቹ ለሌላ ዙር አዲስ ጦርነት እየቀሰቀሱና እየተዘጋጁ መሆናቸው። በሌላ በኩል በኦሮሚያ በምዕራብ ወለጋና በአርሲ ዞኖች ከኦሮሞ ነጻነት ሰራዊት ጋር እየተካሄደ ያለው ውጊያ ተባብሶ ቀጥለዋል። በዚህ ውጊያ የመከላከያ አባላት መማረካቸው ሲነገር በሁኔታው የተበሳጩ የመንግስት ወታደሮች መንደሮችን ጭምር እያቃጠሉ ነው የሚሉ መረጃዎች ከምስር ጋር ተያይዘው እየወጡ ነው። በተለይ ከትናንት ጀምሮ የኦሮሞ ነጻነት ሰራዊት ይደበቁባቸዋል የተባሉ ደኖችና መኖሪያ ሰፈሮች ጭምር በመከላከያ አባላት በብዛት እንዲቃጠሉ በመደረጋቸው በርካታ ነዋሪዎች ቤት አልባ ሆነው ሜዳ ላይ እየተበተኑ ነው ተብለዋል። ጉዳዩን በተመለከተ የአካባቢው መስተዳድሮችም ሆነ የክልሉ መንግስት እስካሁን ምንም አይነት መግለጫ አልሰጡም። ባለፉት ዓመታት በወለጋ ላይ መጠኑን ያለፈ ግፍ ሲፈጸም ቆይቷል። አሁን ደግሞ ተረኛው አርሲ ይመስላል። ነገሩ እጅግ አሳዛኝ ነው ሲሉ የኦሮሞ አክቲቪስቶች ድምፃቸውን እያሰሙ ይገኛሉ። ዶክተር ደብረጽዮንም ሆነ ምክትላቸው በአሜሪካ የቪዛ እገዳ ዝርዝር ውስጥ አልተካተቱም ተባለ። የአሜሪካ የውጭ ጉዳይ መስሪያ ቤት ትናንት ጽንፈኛ ሲል በጠራቸው የህወሓት አመራሮች ላይ የቪዛ እገዳ መጣሉን እንዳሳወቀ ዘግበናል። መስሪያ ቤቱ ሰላም እንዲደፈርስ እያደረጉ ነው ባላቸው አመራሮች ላይ እገዳ መጣሉን ቢገልጽም ስማቸውን ግን በይፋ አልጠቀሰም ነበር። አሁን ዘግይቶ ከዲፕሎማሲያዊ ምንጮች በወጡት መረጃዎች መሰረት በአሁኑ ወቅት ክልሉን እያስተዳደሩ የሚገኙት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዝርዝር ውስጥ ስማቸው አልተካተተም። እገዳው በ6 ግለሰቦች ላይ የተጣለ ሲሆን 2 የፖለቲካ አመራሮችንና 4 ወታደራዊ አዛዦችን ያካተተ ነው ተብሏል። የቀድሞ የጊዜያዊ መስተዳድሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደም እንዲሁም በእገዳው አለመካተታቸው ታውቋል። ተመልካቾቻችን፣ አድማጮቻችን አሜሪካ ትናንት የቪዛ እገዳ ብላለች። በህወሓት አክራሪ ባለቻቸው ላይ ጥያለሁን ያለችው ስም አልተጠቀሰም። እነ ደብረጽዮን አልታገዱም። ይሄ እገዳ በነገራችን ላይ ትልቅ ነገር አይደለም። ይሄ እገዳ እነ ዳንኤል ክብረት አሜሪካ መሄድ አይችልም፣ ታግዱ። ጀነራል አበባው ታግደዋል በሰሜን ጦርነት። እነ ኮሎኔል ደመቀ ዘውዱ ሁሉ ታግደዋል። እና ትልቅ እርምጃ ነገር አይደለም በነገራችን ላይ። እና ራሱ የመንግስት ጀነራሎች ታግደዋል። በርካታ ጀነራሎችና አንዳንድ የብልጽግና ደጋፊዎች የአሜሪካ አንድ ከፍተኛ ባለስልጣን ይህን እገዳ ያደረግነው የኢትዮጵያን መንግስት ለመደገፍ ነው አሉ። የኢትዮጵያን መንግስትማ ቢደግፉት ኖሮ የአጓውን ያነሱበት ነበር። ከአጓ እንደታገደ ነው በየዓመቱ እየተራዘ ነው። ሌላ ቢቀር የአመራሮችንም ያነሱላቸው ነበር። የጦር አመራሮች፣ የጦር ጀነራሎች አይገቡም። በርካታዎቹ አበባው ታደሰች። የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ዳንኤል ክብረት አይገባም። የዛ አይነት እገዳ ነው። እሱ ብቻ አይደለም። እነ ሽመልስ አብዲሳ ስማቸው ተካቷል። እና ሽመልስ አብዲሳ ጠዋት እንደነገርኳቸው ያን የሰማ ጊዜ የተናገረውን እስካሁን አልረሳም። ምን ያደርግልኛል ቢቀር የነቀዘ ስንዴያቸው ነው። አድዋና ወለጋ ከመሄድ አይከለክሉኝም። የእነሱ ሀገር ቀረ አልቀረ ብሎ ነበር መልስ የሰጠበትና እንደ ትልቅ ነገር ሲያራግቡት የነበረ ነው። ለምንድን ነው ደብረጽዮን ያላገዱት? ዋናው መሪ ስለሆኑ ካላችሁ ነገ ጠዋት ማለት እንደሚያሸንፍ ያውቁ። አሜሪካዎች አንዴ እንደዚህ አይነት ነገር ያለው አቅጣጫ አሁን ለፕሪቶሪያ ሰላም ብለው የተወሰኑት ላይ ያደርጋሉ። ከዛ በኋላ ደግሞ ሚዛኑ እየተገለበጠ ሲያዩት ለመገለበጥ እንዲያመቻቸው እንጂ አመራሩ ዋናው ደብረጽዮን ሊቀመንበሩ ሁሉ ነገር ያለው የአብይንም ሹመቱ ያለው የፕሪቶሪያው ስምምነት ፈርሷል አናውቀውም ያለው ነገር ግን በስም ዝርዝር ውስጥ አልተካተተም። አሜሪካዎቹ ላይ ጉልበትን አሸናፊነትን እያዩ ነው። የዛሬ 4 ዓመት ማዕቀብ ተጣለ ሲባል ጌታቸው ረዳ ያለው የነሱ ማዕቀብ እኛ ዋና የትግራይ ህዝብ ነው የሚወስነው ብሎ ተናግሮ ነበር ጌታቸው ረዳ። የዛሬ ያርገውና እና የሆነ ሆኖ የብልጽግና ሰዎች እንደጭሁለት አይደለም። ያም ሆኖ እነ ደብረጽዮንና ታደሰ ወረደ አለመከተታቸው ተመልክተዋል። ተመልካቾቻችን፣ ሌላው ተመልካቾቻችን እንደምትመለከቱት ይህ ሐዋሳ ነው። ይህ ቦታ ሐዋሳ ነው። ጠቅላይ ሚኒስትሩ ሐምሌ ላይ የሐይቅ ዳር ፕሮጀክቱን ስለሚጎበኙ ከዚህ አካባቢ በፍጥነት ተነሱ፣ ያለበለዚያ ልማትን በመቃወም ወንጀል እናስራቸዋለን ተብለን ያለምንም ቅድመ ሁኔታ አካባቢያችንን ለመልቀቅ ተገደናል ይላሉ።
የሐዋሳ ከተማ አዲስ ከተማ ክፍለ ከተማ ፊላደልፊያ ቀበሌ የሐይቅ ዳር መንደር ነዋሪዎች ናቸው እንደምታያቸው። ለምን አብይ ስለሚመጣ በቃ አብይ ከሌላ ፕላኔት የመጣ አስመሰሉት። አብይ ከበሻሻ ተወልዶ ያደገ አላስመሰለ ስርዓት ጠቅላይ ሚኒስትራችን ስለሚመጣ እንዲህ አይነት ቆሻሻ ነገር አንፈልግ አለበለዚያ እናስራችሁ ተገብተዋል። በዚህ መልክ እያነሷቸው ድምፅ አሰሙ። ለዚህ ነበር በቅርቡ ታስሮ የተፈታው አቤል አቦና ኢትዮጵያ ቆሻሻ ልብስ የለበሰችና እንግዶቿን ስትጋብዝ አልጋ ስር የምትሸሸግ ሴት ትመስለኛለች። አሁን እነዚህን ድሆች አስነሷቸው። አብይ ሂዶ እዛ የሚያምር አምፖል ተገጥሞ ምናምን ጋበዘ። ልማት መጣ ማለት ነው። ማን ነው የሚያታልሉት? ደግሞ ራሱ ጠቅላይ ሚኒስትሩ በሻሻ ተወልዶ ያደገ ነው። ይህንን መርሳት አያስፈልግም። እግዚአብሔርን በእንጨት አድርገው ባካችሁ ድሆች ይኖሩበት በአገር ላይ። ለማንኛውም በጣም የሚያሳዝን ነገር እያደረጉ ነው። የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኛ ሳልሳዊት ባይነሳኝን በአስቸኳይ እንዲፈቱ ወይም ፍርድ ቤት እንዲያቀርቧት፣ የተመሰረተባትን ማንኛውም ክስ ይፋ እንዲያደርጉና የታሰረችው በሰጠችው አስተያየት ምክንያት የተወሰደ የበቀል እርምጃ አለመሆኑን እንዲያረጋግጡ ሲል ጠየቀ። ቤተሰቦቿ ለሲፒጄ እንደገለጹት የእሷ መታሰር በቅርቡ በቲክቶክ፣ በፌስቡክ፣ በዩቲዩብ ቻናሎቿ ላይ በኦሮሚያ ክልላዊ መንግስት አርሲ ዞን ውስጥ ስለተገደሉት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ካጋራቻቸው ቪዲዮዎች ጋር የተያዘ መሆኑን ተናግረዋል። በእነዚህ ቪዲዮዎች ላይ ስለ ጥቃቱ ዝምታ መርጧል በማለት መንግስትን፣ የሃይማኖት መሪዎችና ህዝቡን ተችታለች። የሲፒጄ የአፍሪካ ዳይሬክተር አንጀላ ኩዊንታን ሳልሳዊት ባይነሳኝ ያለምንም ክስ መታሰሯ ወይም በ48 ሰዓታት ውስጥ ፍርድ ቤት አለመቅረቧ የመብቷ ከባድ ጥሰት ሲሆን ስሜታዊ የሆኑ የህዝብ ጉዳዮችን ለሚዘግቡ የኢትዮጵያ ጋዜጠኞችም የተሰጠ ማስጠንቀቂያ ነው ብለዋል። የኢትዮጵያ ባለስልጣናት ሳልሳዊቱን በአስቸኳይ መፍታት አለባቸው ወይም በአስቸኳይ ፍርድ ቤት በማቅረብ የተመሰረተባትን ማንኛውም ክስ ይፋ ማድረግ ይኖርባቸዋል ሲሉ አስጠንቅቀዋል። ተመልካቾቻችን፣ አድማጮቻችን፣ በስተመጨረሻም አነጋጋሪው ትራምፕ የጣሊያኗ ጠቅላይ ሚኒስቴር ፎቶ እንድንነሳ ለምናኛለች ማለታቸው ቁጣን ቀስቅሷል። ፕሬዚዳንት ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በጂ7 ሀገራት ስብሰባ ላይ ፎቶ ለመነሳት እንደለመኗቸው ለጣሊያን ቴሌቪዥን ከተናገሩ በኋላ የጣሊያን የውጭ ጉዳይ ሚኒስትር በአሜሪካ ሊያደርጉት የነበረውን ጉዞ ሰረዙ። ጠቅላይ ሚኒስትር ጆርጂያ ሜሎኒ በዚሁ ጉዳይ በሰጡት ምላሽ ፕሬዚዳንት ትራምፕ ፎቶ ለመነሳት ለመኑ ብለው የተናገሩት ሙሉ በሙሉ ፈጠራ ነው ማለት አጣጥለውታል። ትራምፕና ሜሎኒ በተያዘው ሳምንት በፈረንሳይ ውስጥ በተካሄደው የቡድን 7 ጉባኤ ላይ በቅርቡ ሲነጋገሩ የታዩ ሲሆን የጣሊያኑ ጠቅላይ ሚኒስትር ኋላ ላይ ለጋዜጠኞች በሰጡት መግለጫ ግንኙነታቸው ላይ ለውጥ እንደሌለና ምንም አይነት መወቃቀስ እንዳልተፈጠረ ተናግረው ነበር። ይሁን እንጂ ትራምፕ ከአንድ ጣሊያን ቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ ምልልስ ፎቶ እንድንነሳ ስትለምነኝ አዝኛለሁ ብለዋል። ይህን ተከትሎ ሁለቱ መሪዎች በፈረንሳይ ስብሰባ ወቅት ጎን ለጎን ተቀምጠው ፈገግ እያሉ የተነጋገሩበትን ጨምሮ በርካታ ጊዜ አብረው የሚታዩባቸው ምስሎች በስፋት ተሰራጭተዋል። ትራምፕ ጠቅላይ ሚኒስትሯ ስላናገርኳት ምናልባት ደስ ብሏት ይሆናል ማለታቸውን የገለጸው የቴሌቪዥን ጣቢያው ፕሬዚዳንቱ እንዲያሉበትን የራሳቸውን የእንግሊዝኛ ንግግር ሳያሰማ በጣሊያንኛ የተረጎመውን እንዳቀረበ ቢቢሲ ዘግቧል። ይህን ተከትሎ ጠቅላይ ሚኒስትር ሜሎኒ ትራምፕ ያሉትን ሙሉ በሙሉ ባለማመን መገረማቸውን በኢንስታግራም ላይ ለ7 ሚሊዮን ተከታዮቻቸው ባስተላለፉት አጭር የቪዲዮ መልእክት ምላሽ ሰጥተዋል።